ሰላም እንዴት ናችሁ? ታደለ ደጉ ነኝ። ዛሬ ደግሞ ፓርትቱን ኤግዜልን የምናይበት ይሆናል። ስለዚህ ኤግዜል ዛሬ ደግሞ ፓርትቱን በደንብ እናያለን። ምንም ሳንጨናነቅ የምንሰራው አይነት ስራ እንሰራለን ማለት ነው። ስለዚህ እንደተለመደው ወዴት ነው የምንሄደው? ወደ ስታርት በተን እንሄዳለን። ስታርት ላይ ክሊክ እናደርጋለን። አንድ ነገር በደንብ መናገር የምፈልገው ነገር ዊንዶ 7 የያዛችሁ ዊንዶ ኤክስፒ የያዛችሁ አጋጣሚ ዊንዶ ኤክስፒ እና ዊንዶ 7 በብዛት ሰው አይጠቀምም፣ ግን ዊንዶ ኤክስፒ እና ዊንዶ 7 የያዛችሁ ዊንዶ 8 የያዛችሁ ስታርት ስትሉ ኦል ፕሮግራምስ የምትላለች ኦል ፕሮግራምስ እሷን ክሊክ ታደርጋላችሁ። እኔ ደግሞ የምጠቀመው ዊንዶ 10 ነው። ዊንዶ 10 ላይ ምንድነው የምናደርገው? ስታርት በተን ላይ ክሊክ አደርጋለሁ። ከዛ ባለፈው ፓርት 1 ላይ እንዳሳያችሁ ማይክሮሶፍት ኦፊስ ላይ ሄዳለሁ ማለት ነው። ማይክሮሶፍት ኦፊስ ላይ ሄዳለሁ። ማይክሮሶፍት ኦፊስ ላይ ማይክሮሶፍት ኤግዜልን ከፍታለሁ። ዋው ማይክሮሶፍት ኤግዜልን ከፍታለሁ። ልክ ኤግዜል እንዲህ ሲከፈትልኝ አሁን ፓርት 2 ነው ዛሬ የምናየው። ፓርት 2 ነው የምናየው። ምንድነው ፓርት 2 ላይ ኤግዜል ላይ ምንድነው መጠቀም የምንችለው የሚለውን ቴብል የጀመርነውን ፓርት 2 ቴብል ላይ እናያለን ማለት ነው። ስለዚህ አሁን እንቀጥላለን። እሺ የመጀመሪያው ያው ባለፈው ነግሬያችኋለሁ። የምንፈልገውን ፓርት ምን እናደርጋለን? ሴሌክት እናደርጋለን። ሴሌክት ካደረግን በኋላ እዚህ ጋር እንመጣና ኦል ቦርደርስ እናደርጋለን። ኦል ቦርደርስ ካደረግን በኋላ እዚህ ጋር የምንጽፋቸው ጽሁፎች አሉ። ለምሳሌ ኔም ሊሆን ይችላል፣ ኤጅ ሊሆን ይችላል፣ ይር ሊሆን ይችላል፣ የሆነ ዴት ሊሆን ይችላል፣ ምንም ሊሆን ይችላል። እናንተ የምትጽፉት የራሳችሁ የሆነ ነገር ብር ሊሆን ይችላል። እንደገና ምንድነው የፈለጋችሁት ጀንደር ሊሆን ይችላል። የምትፈልጉትን ነገር መጻፍ ትችላላችሁ። አሁን እየጻፋችሁ ምንድነው ይሄንን እየጻፋችሁ በዚህ ላይ ኔም ሲባል የሆነ ከበደ ሊሆን ይችላል። ከበደ ሊሆን ይችላል። ኤጅ 21 ሊሆን ይችላል። ይር 1999 ሊሆን ይችላል። ዴት 2/3/1998 ሊሆን ይችላል። የሆነ አሁን ዝም ብዬ ሀሳቡን የምነግራችሁ ብር 6000። ከዛ ጀንደር ኤም ወይም ሜል እያላችሁ መጻፍ ትችላላችሁ። ይህን ክፍት ፓርቱን አውቄ ነው። እናንተ ሌላ መጨመር ስትፈልጉ ትጨምራላችሁ። እና እንዲጽፋችሁ አጋጣሚ ይሄ ትርፍ መጣባችሁ እንበልና ይሄን ትርፍ እንዴት አድርጌ ነው የምቀንሰው? አሁን ዛሬ ቴብል እንዴት እንቀንሳለን፣ እንዴት እንጨምራለን፣ እሱ ላይ ነው በደንብ የምንሰራው ማለት ነው። ስለዚህ አሁን ለምሳሌ በዚህ በኩል የፈለኩት ነምበር የሚል ቢሆን ሴሌክት አደርጋለሁ። ከዛ ኦል ቦርደርስ አንዴ እዚች ጋር መጥቼ የሆነ ነገር ኦል ቦርደርስም ልምረጥ፣ አውትሳይድ ቦርደርስ ልምረጥ፣ ቲክ ቦክስ ቦርደር ልምረጥ። እኔ የመረጥኩት ፊት ለፊት ላይ ነው የሚሆነው ማለት ነው። ስለዚህ እኔ የመረጥኩት ፊት ለፊት ላይ ስለሚሆን እኔ ኦል ቦርደርስ መርጬ ነበርና ፊት ለፊት ላይ ነው የሆነው። እዚህ ጋር ያያችሁ ፊት ለፊት ላይ ነው። ስለዚህ እኔ እየፈለኩ እዚህ ጋር ለምሳሌ ሴሌክት አድርጌ ዝም ብዬ ክሊክ አደርጋለሁ። ምክንያቱም ፊት ለፊት ላይ ስለሆነ ምንም እየገባው አልመርጥም ማለት ነው። ግን አሁን እዚህ ጋር ነምበር ላስገባ። ከዛ ይሄ ሰውዬ የመጀመሪያ ተመዝጋቢ አንድ ቁጥር ላይ፣ እንደገና ሁለተኛ ተመዝጋቢ፣ እንደገና ሶስተኛ ተመዝጋቢ፣ እንደገና አራተኛ ተመዝጋቢ እያለ ይሄዳል። እና እኔ አሁን ይሄንን ፓርት አልፈልገውም። ይሄንን ሙሉ ፓርት ከቴብል ውጪ ነው። ስለዚህ እንዴት ነው ማጠፋው ነው? አሁን መጀመሪያ ሴሌክት አድርጌ ኦል ቦርደርስ ካደረኩ በኋላ ትርፍ ሆነብኝ ማለት ነው። ስለዚህ ትርፉን ማጥፋት ፈልጋለሁ። ስለዚህ ትርፉን ለማጥፋት ምንም ቀላል ነው። እንደ ወርድ ኢራይዝ እየገባችሁ የምትቸገሩት ነገር የለም። እዚህ ጋር ሰሌክት ሁሉ ነው። ከዛስ እዚህ ትገቡና ምን ማድረግ ኖ ቦርደር እና ኖ ቦርደር ስትሉ በዚህ በኩል ያለውን አያችሁ ክፍት አደረገብኝ እና ይሄን ክፍት እዚሁ መጥቼ ኦል ቦርደር ሳደርግ ይሞላልኛል። በቃ ስለዚህ ሌላ መጨመር ስፈልግ በዚህ በኩል አሁን ምንድነው የማደርገው? ሴሌክት አንድ ነገር ትዝ አለኝ። አሁን እንደዚሁ ይሄን ሴሌክት ከፈለኩ እንደዚህ አይነት ቴብል ቢኖር ሴሌክት ዋው በቃ እንደ ወርድ አስቸጋሪ አይደለም። ኤክሴል ላይ ቴብል መስራት እንደ ወርድ አስቸጋሪ አይደለም። ስለዚህ እንደዚህ ከሰራችሁ ቴብላችሁን በምትፈልጉት አይነት መንገድ መቀያየር ትችላላችሁ።
እና ዛሬ ማሳያችሁ ምንድን ነው እዚች ኦል ቦርደርስ ላይ ክሊክ ሳደርግ ድሮ አለ እዚህ ጋር ከፈለጋችሁ ድሮ ቦርደር አለ፣ ድሮ ቦርደር ግሪድ አለ፣ ራይዝ ቦርደር አለ፣ ላይን ክለር አለ። የመስመራችሁንም የቴብላችሁን ከለር መቀያየር ትችላላችሁ። እዚህ ጋር ከለሩን መቀያየር ትችላላችሁ። የፈለጋችሁትን አይነት ቦርደር እዚህ ጋር መስራት ትችላላችሁ ነው የምላችሁ። በቃ ምንም አትጨናነቁ። ቴብል ለመስራት ወሳኝ ነገር እችን ቦታ ማወቅ ነው። ከዛ እዚህ ጋር የምትፈልጉትን ይኸውላችሁ መስመሩን ከታች ወፍራም ማድረግ ከፈለጋችሁ ከታች ወፍራም አድርጋችሁ ከላይ ወፍራም አድርጋችሁ ሁለት መስመር አድርጋችሁ የፈለጋችሁ እዚህ ጋር እየቀያየራችሁ ማየት ብቻ ነው በቃ። ስለዚህ ኤክሴል ላይ ቴብልን በደንብ ሰራችሁ ማለት ነው። በቃ ይህን ይመስላል። ስለተከታተላችሁኝ አመሰግናለሁ።